ግብጽና ኤርትራ ከበባውን ቀጥለውበታል። ኢትዮጵያ መተንፈሻ ለማሳጣት አደገኛ አካሄድ እየተከተሉ ነው። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የግብጹ ፕሬዝዳንት አብዱልፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህር ቀጠናን እያስታጠቁ መሆኑ እየተነገረ ይገኛል። የሚድል ኢስት ፎረም ትንታኔ እንደሚያመላክተው ካይሮ ከአረብ ሊግ የዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶችን በድብቅ እየፈረመች መሆኑን አጋልጧል። እንደ ሚድል ኢስት ፎረም ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብና በጅቡቲ የሚገኘውን ዶራይሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ስምምነት አግኝታለች። በቅርቡ የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉ ጉዞም ለኢኮኖሚያዊ ትብብር ተብሎ ቢገለጽም ዋና ዓላማው ወታደራዊ ይዘት ያለው ነው ተብሏል። ግብጽ ይህን እርምጃ የወሰደችው የህዳሴ ግድብ እውን መሆኑን ተከትሎ ኢትዮጵያ በወታደራዊ ኃይል ማስፈራራት ብቸኛው አማራጭ አድርጋ በመውሰዷ ነው። የኢትዮጵያ ንግድ እንቅስቃሴ 95 በመቶ በምታስተናግደው ጅቡቲ ላይ ወታደራዊ ጫና መፍጠር አዲስ አበባን ኢኮኖሚያዊ ቀውስ ውስጥ ለመክተት የታቀደ የማፈን ስትራቴጂ እንደሆነ ትንታኔዎች አመላክቷል። ግብጽ እስራኤል ለሶማሌላንድ እውቅና መስጠቷን አጥብቃ የተቃወመችው ሶማሌላንድ ለኢትዮጵያ አማራጭ የባህር በር በመሆን የግብጽን ኢትዮጵያን የመክበብ እቅድ ስለምታከሽፍባት ነው። በመሆኑም ግብጽ ከቱርክና ሶማሊያ ጋር በመቀናጀት የተስፋ መቁረጥ ግንባር አክሲስ ኦፍ ዲስፔሬሽን ፈጥራለች። ጤና ይስጥልኝ። ይህ ሆርን ቪው ነው። ኢትዮጵያ በቀይ ባህር ቀጠና ላይ እየፈጠረች ያለችውን ተጽዕኖ የግብጽና የኤርትራ ሴራን እየቃኘን ቆይታ እናደርጋለን። አብራችሁን ቆዩ። እስራኤል ለሶማሌላንድ የሰጠችውን ታሪካዊ እውቅና ተከትሎ የኤርትራ መንግስት ያወጣው መግለጫ በአስመራ ቤተ መንግስት ዘንድ የታየውን ከፍተኛ መደናገጥና ስጋት የሚያሳይ ነው። ኤርትራ ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድ መሞከሯ የኢትዮጵያና የእስራኤል ስትራቴጂያዊ ጥምረት በቀጠናው ላይ የፈጠረውን የኃይል ሚዛን ለውጥ መቋቋም አለመቻሏን ያረጋግጣል። የኤርትራ ማስታወቂያ ሚኒስቴር ያወጣው መግለጫ የሀገሪቱን ዲፕሎማሲያዊ መዳከምም ያሳያል። በተለይም ኤርትራ ያደረገችው የቻይናን እርዳታ መለመን ሲሆን ኤርትራ የሶማሌላንድን ጉዳይ ከታይዋን ጋር በማነጻጸር ቻይና ጣልቃ እንድትገባ ጥሪ ማቅረቧ ራሷን ችሏ የኢትዮጵያንና የእስራኤልን ተጽዕኖ መመከት አለመቻሏን የሌሎች ሀያላን ሀገራት ጥገኝነቷን ያሳያል። ሁለተኛው የጸጥታው ምክር ቤት ተስፋ ነው። ጉዳዩን ለጸጥታው ምክር ቤት አፋጣኝ ምላሽ እንዲሰጠው መጠየቋ በምድር ላይ ያለውን እውነታ የሶማሌላንድ ሉዓላዊነትን በወረቀት መግለጫ ለማስቆም የምታደርገውን ከንቱ ሙከራ ሆኗልም። ሌላው የኢትዮጵያ የማይናወጽ ጽናት ነው። በኤርትራና በሶማሊያ ጩኸት መካከል ኢትዮጵያ ያሳየችው ጽናትና ስልታዊ ብስለት ለቀጠናው አዲስ ተስፋ ሆኗል። ይህም ኢትዮጵያ ከሶማሌላንድ ጋር የፈረመችውን የመግባቢያ ሰነድ በእስራኤል እውቅና መታጀቡ ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ መብት ለማረጋገጥ የወሰደችው እርምጃ የማይቀለበስ መሆኑን ያረጋግጣል። እስራኤል በወሰደችው እርምጃ ኢትዮጵያ ዲፕሎማሲያዊ ድል አግኝታለች። ኢትዮጵያ ከእስራኤል ከቱርክና ከአሜሪካ ጋር ያላትን ግንኙነት መጠናከሩ ግብጽና ኤርትራ የሸረቡት ዲፕሎማሲያዊ ከበባን በጣጥሶታል። ከዚህ ባሻገር የሶማሌላንድ እውቅና ለኢትዮጵያና ለኤርትራ ትልቅ ድልን ይዞ የሚመጣ ነው። ኢራን ከሁቲዎች በተጨማሪ ከአልሸባብ ጋር እየሰራች ነው። አልሸባብ ከሁቲዎች ባሊስቲክ ሚሳይል ድሮንና ስልጠናዎችን እንዳገኘ ሪፖርቶች ያመላክታሉ። የሱዳኑ መሊ አልቡርሃን ከኢራን የጦር መሳሪያ የሚያገኙት በኤርትራ በኩል ነው። ከዚህ ቀደም የእስራኤል ሚዲያዎች ኢራን በቀጠናው ላይ እያጠቃችን ያለችው በሱዳንና በኤርትራ በኩል ነው ማለታቸውን ተከትሎ የእስራኤል የቀጠናው ህልውና የኃይል አሰላለፉን ከማዛባቱ ባሻገር አዲስ ውጥረትን ያዋልዳል ተብሎ ተሰግቷል። ኢትዮጵያ የእስራኤልን በቀጠናው መገኘት በኢትዮጵያ የግብፅን ተጽዕኖ ለመቀነስ ይረዳታል። ቦሎጋሃያ ያደረገችው የጦር ሰፈር የማግኘት እድልን ያሰፈዋል። ከዚህ ባሻገር ኢትዮጵያ በቀይ ባህር ቀጠና 500 ኪሎ ሜትር የባህር ዳርቻውን እንድትቆጣጠር እስራኤል ፍላጎት አላት። የሶማሌላንድ ፖለቲከኞች ኢትዮጵያ እውቅና እንድትሰጣቸው እየጠየቁ ይገኛሉ። የሶማሌላንድ ሪፐብሊክ ህዝብ ለ34 ዓመታት የዘለቀውን አስቸጋሪና ብቸኛ የሀገር ግንባታ ጉዞ የእስራኤልን ይፋዊ እውቅና በማግኘት በድል መወጣቱን አንድ ከፍተኛ የሶማሌላንድ ዲፕሎማት ተናግረዋል። ይህ ለአፍሪካ ቀንድ ትልቅ የምስራች ነው ሲሉም ተናግረዋል። ዲፕሎማቱ
የእስራኤልን እርምጃ ተከታታይ ለውጦችን የሚያስከትል የመጀመሪያው የዶሚኖ ድንጋይ መውደቅ ሲሉ የገለጹ ሲሆን ኢትዮጵያና ኬንያ ይህን ፈለግ ሊከተሉ እንደሚገባም አሳስበዋል። በኬንያ የሶማሌላንድ ሚስዮን የመጀመሪያ ጸሐፊውን ያገለገሉት ዲፕሎማቱ ኢስማኤል ሺርዋ በጻፉት የትንታኔ ጽሑፍ ሶማሌላንድ ባለፈው 3 አስርት ዓመታት ያሳለፈችውን ጉዞና የእስራኤልን ውሳኔ ጂኦፖለቲካዊ ፋይዳ በዝርዝር አስቀምጠዋል። ዲፕሎማቱ እንደሚሉት ሶማሌላንድ እንደ አውሮፓውያን አቆጣጠር ከ1991 ሉዓላዊነቷን መልሳ ካገኘችበት ጊዜ ጀምሮ ብዙ ሉዓላዊ ሀገራት በውጭ ድጋፍ እንኳ ማድረግ ያልቻሉትን ስኬት በራሷ አቅም አስመዝግባለች። ታጣቂዎች በውይይት ትጥቃቸውን ፈተዋል። የተከፋፈሉ ማህበረሰቦች ታርቀዋል። በስምምነት ህገ መንግስት ተቀርጿል። ተቋማት ከባዶ ገንብተናል ሲሉ ጸሐፊው ተናግሯል። ሶማሌላንድ ሰላማዊ ስልጣን ሽግግርና የህግ የበላይነትን በተግባር ያሳየች ሀገር መሆኗን ገልጿል። ሶማሌላንድ ህጋዊነትን አልወረሰችም፣ በስራዋና በዲፕሎማሲዋ አግኝታለች እንጂ ሲሉ ተከራክሯል። ጸሐፊው የእስራኤልን ውሳኔ ለተለምዷዊ ስርዓት ሳይሆን ለተጨባጭ እውነት የተሰጠ እውቅና ሲሉ አሞካሽተውታል። እንደ ዲፕሎማቱ ገለጻ እስራኤልና ሶማሌላንድ በአስቸጋሪ ቀጠና ውስጥ ያሉ ሁለት ጠንካራ ዲሞክራሲዎች ናቸው። ሁለቱም የጸጥታ ስጋትና የቀጠና ያለመረጋጋት ቢኖርባቸውም በጥብጥም በመምረጥ ፈንታ ተቋማትን መገንባት የመረጡ የጋራ እሴት ያላቸው ሀገራት መሆናቸውን አብራርተዋል። ሶማሌላንድ በኤደን ባህረ ሰላጤ ላይ ያላትን 850 ኪሎ ሜትር የባህር ጠረፍ ለዓለም አቀፍ ንግድና ለቀይ ባህር ደህንነት ያላትን ስትራቴጂያዊ ጠቀሜታ በእስራኤል ዘንድ ትኩረት እንዲያገኝና እንዲሰጣት አድርጓታል። ዲፕሎማቱ ኢስማኤል ሺዋርክ የአፍሪካ ሀገራት በተለይም ኢትዮጵያና ኬንያ የእስራኤልን ፈለግ እንዲከተሉ ጥሪ አቅርበዋል። ሶማሌላንድ ለኢትዮጵያ ወሳኝ የስትራቴጂክ አጋር እንደሆነች የገለጹት ጸሐፊው ከበርበራ ወደብ የባህር በር አማራጭ ባሻገር ከሽብር ነጻ የሆነ የተረጋጋ ድንበር ለኢትዮጵያ የምታበረክት ጎረቤት መሆኗን አጽንኦት ሰጥቷል። ናይሮቢም የቀጠናውን ጸጥታ ለማረጋገጥና ንግድን ለማሳለጥ የሶማሌላንድን እውቅና እንደሚያስፈልጋት ተጠቁሟል። ሶማሌላንድ አለች፣ ታስተዳድራለች፣ ውጤት ታመጣለች። እስራኤል የመጀመሪያውን የዶሚኖ ድንጋይ ገፍታለች። አፍሪካ ቀሪዎቹ እንዲወድቁ ልትፈቅድ ይገባል ሲሉ ዲፕሎማቱ መልእክታቸውን አስተላልፈዋል። ይህ ለሶማሌላንድ የተሰጠ እውቅና የኢትዮጵያን አርቆ ሐሳቢነትና ከነባራዊ የህግና የስርዓት እውነታዎች ባሻገር መሬት ላይ ያሉ ተጨባጭ እውነታዎችን በመረዳት ዲፕሎማሲን የማስመር እውነታ ነው ሲሉ በርካታ ተንታኞች እያደነቁት ይገኛሉ።